አሰላሙ አለይኩም እንዴት ናችሁ? እንኳን ወደ ወርቅ ቲዩብ ቻናል በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን በመንካት የወርቅ ቲዩብ ቤተሰብ እንድትሆኑ እየጋበዝኩ ለምታበረታቱኝ በሙሉ እጅግ በጣም እያመሰገንኩ ዛሬ ደግሞ በጣም ቆንጆና ፈጣን የሆነ የጥቅል ጎመን ጥብስ አሰራር ይዤላችሁ መጥቻለሁ። አብረን እንየው። በዋናነት የሚያስፈልገኝ ጥቅል ጎመን ነው። ጥቅል ጎመኑን እንዲህ በምታዩት መልኩ በቀጫጭኑ እሸነሽነዋለሁ። በመቀጠል ወንፊት ከሆነ ሳህኔ ላይ አደርግና በደንብ አድርጌ አጥበዋለሁ። እንዲህ ካጠብኩት በኋላ ከፈላ ውሃ ላይ ስቲም አደርገዋለሁ። ስቲም እንዲህ አይነት የስቲም እቃ ከሌላችሁ የፕላስቲክ ማንጠፍጠፊያ ላይ የፈላ ውሃ ፈሰስ አድርጋችሁ እንደ ስቲም ይሆናል። ለ5 ደቂቃ ከድነዋለሁ። ድንችም ያስፈልገኛል። ድንቹን እንዲህ በምታዩት መልኩ ከትፈዋለሁ። ሌሎች መጨምራቸውን ነገሮች እስከማዘጋጅ የከተኩትን ድንች በውሃ ዘፈዝፈዋለሁ። እንዲሁም ካሮት ያስፈልገኛል። ካሮቱን በደንብ ከላጥኩት በኋላ እንዲህ በቀጫጭኑ እከትፈዋለሁ። ጋለ ካለ ድስት ላይ ዘይት አደርግና ካሮቱን እጠብሰዋለሁ። ካሮት ጠንከር ያለ ስለሆነ መጀመሪያ ካሮቱን ነው የምጠብሰው። ከትንሽ ደቂቃ በኋላ ቅድም ከትፌ በውሃ የዘፈዘፍኩትን ድንች አብሬ ጠብሰዋለሁ። በመቀጠል ቲማቲሙን እንዲህ ወፈር ወፈር አድርጌ ከትፈዋለሁ። እንደምታዩት ድንቹና ካሮቱን በዚህ መልኩ ከጠበስኩት በኋላ የከተፍኩትን ቲማቲም እጨምራለሁ። የቲማቲሙ ውሃ ድንቹና ካሮቱን በደንብ እንዲያበስለው ሽንኩርት አንድ ትልቁን ነው የተጠቀምኩኝ። እንዲህ እንደምታዩት በቁመቱ ስንጥቅ ስንጥቅ አድርገዋለሁ። ይሄው ቲማቲሙ ውሃውን ጨርሷል። ድንቹና ካሮቱም በሚያምር ሁኔታ ጥብስ ብሏል። አሁን ሽንኩርቱን እጨምራለሁ።
አሁን ደግሞ ለ5 ደቂቃ ስቲም ያደረኩትን ጥቅል ጎመን አወጣና እጨምረዋለሁ። እንደምታዩት በዚህ መልኩ በደንብ አድርጌ አደባልቀዋለሁ። ስቲም ስላደረኩት ብዙ መብሰል አይገባውም። አሁን ጨው ጨምራለሁ። ጥብስ ስለሆነ የጥቅል ጎመን ጥብስ ስለሆነ የምሰራው እሳቱን 20 አድርገዋለሁ፣ ውሃ እንዳያወጣ። የተወሰነ ፍሬ ነጭ ሽንኩርት እንዲህ በዚህ መልኩ ከተፍ ከተፍ አደርግና ወደ ድስቱ ጨምራለሁ። የተጠቀምኩት ቃሪያ የተለያየ ከለር ያለው ነው። አንድ አረንጓዴውን ብቻ መጠቀም እንችላለን። የተለያየ መጨመራችን አንድም ለውበትንም ነው፣ አንድም ደግሞ ለምግቡ ጣዕም ነው። በመጨረሻ ቃሪያውን ጨምርና አወጣዋለሁ። እንደምታዩት ከለርፉል ነው፣ በጣም ያምራል። ሰርታችሁ ሞክሩት፣ ትወዱታላችሁ። አስተያየት ካላችሁ በኮሜንት ጻፉልኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግን አትርሱ። ጊዜያችሁን ወስዳችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።